ሰበርን መልካም ዜና ከአሜሪካ ኢሚግሬሽን አሜሪካ ለምትገኙ ጉዳያችሁ በኢሚግሬሽን ለተያዘባችሁ ወገኖች የተሰማ እጅግ አስደሳች ዜና ነው። በአጭሩ አቀርባለሁ። የትራምፕ አስተዳደር በ39 ሀገራት ዜጎች ላይ ጥሎት የነበረውን ጥብቅ የኢሚግሬሽንና የጉዞ ክልከላ የዩናይትድ ስቴትስ የፌዴራል ፍርድ ቤት ሙሉ በሙሉ ዛሬ ውድቅ አድርጎታል። ይህ ውሳኔ ለእናንተ ምን ማለት እንደሆነ እስኪ ላብራራላችሁ። ከዚህ ቀደም የትራምፕ አስተዳደር የብሔራዊ ዘብ አባላት ላይ የደረሰውን ጥቃት እንደ ሰበብ በመጠቀም ከበርካታ የአፍሪካ፣ የኤዥያና የላቲን አሜሪካ ሀገራት የመጡ ስደተኞችን የጥገኝነት፣ የስራ ፈቃድ፣ የግሪን ካርድ እና የዜግነት ማመልከቻዎቻቸው ላይ የመጨረሻ ውሳኔ እንዳያገኙ በጅምላ አግዶ ነበረ። አሁን ግን የፌዴራል ዳኛው ይህ የመንግስት እርምጃ ከህግ ውጭ ግልጽነት የጎደለውና ጸረ ስደተኛ አመለካከትን የያዘ ነው በማለት እገዳውን አንስተውታል። የዚህ ህጋዊ ብይን ዋነኛ ትርጉም ማንም አመልካች በመጣበት ሀገር ወይም ብሔር ምክንያት ብቻ ማመልከቻው ሊታገድም ሆነ ሊጓተት አይችልም ማለት ነው። ህግ አውጪው አካልም መንግስት ሰዎችን በመጡበት ሀገር ምክንያት ማግለል እንደማይችል አረጋግጧል። በመሆኑም በአሜሪካ የዜግነትና የኢሚግሬሽን አገልግሎት ውስጥ ማመልከቻ ያስገብታችሁም ጉዳያችሁ የተንጠለጠለባችሁ፣ ጥገኝነት ተጠየቃችሁ፣ እንዲሁም የስራ ፈቃድ ለዘገየባችሁ ስደተኞች ይህ ህጋዊ ሂደታችሁን ያለምንም አድሎ እንድታይላችሁ መንገዱን የከፈተ ትልቅ ተስፋ ነው። እንኳን ደስ አላችሁ። ይህንን ወሳኝ መረጃ በአሜሪካ ኢሚግሬሽን ጉዳይ ላላቸው ወገኖቻችን ሼር አድርጎላቸው።